አልሐምዱሊላህ ረብል ዓለሚን። ለመልካም ሰዎች ሲባል ነው እዚህ ከወንድማችን ዑመር ጋር የተገኘሁት ማለት ነው። እስከዛው ድረስ እናንተ ቪዲዮውን ኮፒ ሊንክ እያደረጋችሁ መርዳት ለሚችል ሰው ሼር አድርጉ። መርሐባ። ዛሬ ከማን ጋር ነኝ? ከዑመር ጋር። መርሐባ ዑመር፣ በቀደም ስላለህበት ችግር በቴሌግራም ግሩፓችን ፖስት አድርገን ነበርና ብዙዎች ደስ ብሏቸው ለመነየት ሸክ ሳይኖርባቸው ለመነየት አንተ ፊት ለፊት ቁጭ ብዬ እንድጠይቅህ አድርገዋል። ያለህበትን እስቲ ችግር በትንሹ ነገር። እኔ አልሐምዱሊላህ ረብል ዓለሚን ያው መቼም አላህ የሰጠን ፍትና የሰው ልጅ መቀበል ግድ ነው። አልሐምዱሊላህ ረብል ዓለሚን እንደ ሙስሊምነታችን አልሐምዱሊላህ ረብል ዓለሚን ደሞዝም ስራዬን አሁን ታግጀና ያለሁት ልጆችም ቁርአን እያቀራሁ ነበረ በትንሽም ቢሆን በፊት ብዙ ነበሩ። አሁን ልጆችም ትንሽ ናቸው እያቀራሁኝ ነው። አልሐምዱሊላህ ረብል ዓለሚን። የቤት ኪራይ አለብህ? አዎ የቤት ኪራይም አለ፣ ልጆችም አሉ፣ ያው ሚስትም አለኝ እንደምታዩት። አልሐምዱሊላህ ረብል ዓለሚን። ያው በአኺራ ወንድሞቼ የተቻላቸውን ያው እንዲረዱና እንዲያግዙ ነው። ደስ ብሏቸው በፍቅር ያው አብሽር ብለው አኺራ ወንድሞቼ እንዲያግዙ ነው። መርሐባ። እንግዲህ ወንድማችን ዑመር የሚገኘው አዳር ወረዳ ኢሎሃ ከተማ ነው። ወላሂ እሱን አግኝታችሁ ስለሱ ያለውን ነገር ብትጠይቁት አላህ ከሚወዳቸው ባሪያዎች መሃል እንደሆናችሁ ተሰምታችሁ ነው የምትመለሱ። ነገ በኔ የሚባል ነገር አለ። አላህ እሱንም ካለበት ችግር ያንሳው፣ እኛንም ደግሞ ከዚህ ችግር አላህ ይጠብቀን።